እንደምታዩት የቴሌቪዥን ፓወር ሰፕላይ ነው። ይሄ ሶኬት ነው። እነዚህ ይሄ አውትፑቱ ነው ማለት ነው። ከትራንስፈርመር አውትፑቱ ነው። ይሄኛው ፓወር ሴክሽናችን ነው። እንደምታዩት ሁለት ፊውዝ ይጠቀማል። እና እዚህ ያለ ፊውዝ ይሄና ይሄ ፊውዝ ነው። እነዚህ ሶስት ካፓሲተሮች ይጠቀማሉ። 400 ቮልቴጅ ካፓሲተር በ100 ማይክሮፋራድ ነው ሶስቶቹ የሚጠቀሙ። እንደምታዩት ሪሌ ብሪጅ ሬክቲፋየር ዳዮዶች አሉ። ፊልተር ኤሌክትሪክ ከረንት የሚያደርጉት ሁለት እንደዚህ ብሪጆች አሉ። ሁለት ብሪጆች አሉ። እዚህ ላይ ስዊች አለ ማለት ነው። እዚህ ላይ ስዊች አለ። እዚህ ላይ ብሪጅ ሬክቲፋየር አይሲዎች አሉ። ስለዚህ የዚህ ቴሌቪዥን ችግር ፓወሩ ጸጥ ብሎ ነው። ሙሉን ቼክ እናደርጋለን ማለት ነው። ሾርት መኖሩን አለመኖሩን ከየት ጀምረን ወዴት ቼክ እንደማድረግ እንዳለብን በደንብ አሳያችኋለሁ። የቴሌቪዥኑ ችግር ተመሳሳይ ነው። ስለዚህ መጀመሪያ የዚህ ከፓወር ኮንቲኒቲ ላይ እናደርግና ኮንቲኒቲ ላይ አድርገን እዚህ ላይ ኮንቲኒቲ ላይ አድርገን የመልቲሜትራችን ገመድ በትክክል መስራቱን ቼክ ካደረግን በኋላ ምን እናደርጋለን? እዚህ ላይ ቼክ እናደርጋለን። ከዚህ አንድ ገመድ እዚህ ላይ መስጠት አለበት። ይህ ሶኬት ስለሌለ የግድ ካልሰጠ ስህተት አለበት ማለት ነው። ስለዚህ መልቲሜትራችን ኮንቲኒቲ ላይ እናደርግና አንዱ እግር እዚህ ላይ መስጠት አለበት፣ ይሄንኛው እግር እዚህ ላይ መስጠት አለበት ማለት ነው። ስለዚህ ይሄንን ለሶኬት በየደረጃው እንጠቀም። ስለዚህ አንዱ ተርሚናል እዚህ ላይ ነው፣ አንዱ እዚህ ላይ ነው ማለት ነው። ኤሲ የሚገባል። ስለዚህ የዚህ ቮልቴጅ እንከተላለን። የዚህ መስመር ማለት ነው። የዚህ መስመር በዚህ አድርጎ ኢንዳክተር ውስጥ ይገባል። እዚህ ላይ ኢንዳክተር አለ። ከዚህ ኢንዳክተር በፊዚብል ሬዚስተር አድርጎ መጥቶ ምንድነው ብሪጅ ሬክቲፋየር ዳዮዳችን ውስጥ ይገባልናል ማለት ነው። ሌላኛው እግር ደግሞ እዚህ ላይ መጥቶ አሁንም በዚህ አድርጎ እዚህ ላይ ይመጣል። እንደምታዩት ጃምፕ አድርጎ ማለት ነው። ወይ በዚህ ፊውዝ አለ እዚህ ላይ። አዎ ፊውዝ አለ እዚህ ላይ። እንደምታዩት እዚህ ላይ ፊውዝ አለ። በፊውዝ አማካኝነት እዚህ ላይ ይሄዳል ማለት ነው። እዚህ ላይ ኢንዳክተር አለ። እንደምታዩት እዚህ ላይ ጥቅል ኢንዳክተር አለ። በኢንዳክተሩ አማካኝነት ወደ ምን ይሄድልናል ማለት ነው። አሁንም ዞሮ በዚህ አድርጎ ብሪጅ ሬክቲፋየር ዳዮዳችን ውስጥ ይገባል ማለት ነው። ስለዚህ ሁለቱን ብሪጅ ሬክቲፋየር እንደ አንድ አድርገው ነው እዚህ ላይ የተጠቀሙት። የዚህ ኔጌቲቭ ከዚህ ፖዚቲቭ ጋር ተገናኝቷል እንደምታዩት። ስለዚህ እነዚህን ወጫቸው አንድ ነው ማለት ነው። የሁለቶች አንዱ ቢበላሽ በአንዱ እንዲጠቀሙ አድርገው ነው የሰሩት ማለት ነው። ስለዚህ እስከ ብሪጅ ሬክቲፋየር ዳዮዳችን እዚህ ድረስ ኖርማል ነው ማለት ነው። አንዱ እዚህ ላይ ይገባልናል፣ አንደኛው እዚህ ይገባልናል ማለት ነው። ስለዚህ ኤሲን ከረንት ወደ ዲሲ ከረንት ይቀይርልና ካፓሲተራችን ወደ ምንድን ይሰጠናል ማለት ቮልቴጅ ይሰጠናል ማለት ነው። ስለዚህ ይሄን እንደዚህ አይነት ቴሌቪዥን ስትሰሩ ቼክ የምታደርጉ መስመሩን ነው። የትኛው ቦታ ላይ እንደተቃጠለ ቼክ ታደርጋላችሁ ማለት ነው። እንደምታዩት እዚህ ላይ ይገባል። ከዚህ የወጣው አይሲ እነዚህ አይሲዎች እና እነዚህ አምፕሊፋይ አይሲዎች ላይ ነው የሚገባ። እዚህ ላይ ትራንስፈርመር አለ ማለት ነው። ከዚህ ወደዚህ ነው የሚሄዱ። ስለዚህ እነሱን ቼክ ታደርጋላችሁ። እንደምታዩት እዚህ ላይ ካፓሲተራችን እግር አንዱ እግር ላይ ገብቶልናል። ሌላኛው እግር ደግሞ ከዚህ ሪሌ ስላለ እዚህ ላይ ስዊች ይሆናል ማለት ነው። በሪሌ አማካኝነት እዚህ ላይ ሪሌ ስላለ በሪሌ አማካኝነት ኦን ኦፍ ይሆናል ማለት ነው። ስለዚህ ፓወር ሳፕላይ ውስጥ ላይ ችግር የለበትም ማለት ነው። ስለዚህ ዲፍሌክሽን ሴክሽናችንን ቼክ ስናደርግ እንደምታዩት እዚህ አካባቢ በጣም የጠቆረ ነገር አለ። እነዚህ አይሲዎችን ቼክ ማድረግ አለብን ማለት ነው። 1 2 3 4 5 6ቶች አይሲዎች አንዱ ሊቃጠል ይችላል። ነገር ግን ሙሉን አውጥተን መቀየር ያለብን፣ ምክንያቱም ከተወሰነ ቀን በኋላ ሌላውን ደግሞ መልሶ ሊቃጠል ስለሚችል ሙሉን ማውጣት ይኖርብናል ቴክኒሻሎች። ስለዚህ እያንዳንዱን አይሲ ቼክ እናደርጋለን ማለት ነው። እንደምታዩት እዚህ ላይ ሾርት አለ። ስለዚህ የተቃጠለ እቃ እዚህ ላይ ያለ ማለት ነው። ይሄን እቃ አውጥተን እንቀይራለን ማለት ነው።
ብዙ ጊዜ አይሲ ቼክ ስታደርጉ እንደ አንዷ ነገር ታላቅቋትና እንደዚህ አንዷ ነገር ታላቅቋትና ምንድነው ማድረግ ያለባችሁ ሾርት መኖርና አለመኖር ቼክ ታደርጋላችሁ። እንደምታዩት ኢምፖርት ሰፕላይ አይሲዎችን ቀይሬያቸዋለሁ። እዚህ ላይ ዲሲ ላይ ቼክ እናደርጋለን። እዚህ ላይ ዲሲ ላይ እናደርጋታለን ይቺ ማለት ነው። ከዛ አውትፑት ቮልቴጅ ነው ቼክ እናደርግ። ይህን ሶኬት እንሰካለን። እንደምታዩት ሶኬት ስንሰካ ሪሌው ኦን ይሆንላል ማለት ነው። ስለዚህ እዚህ ላይ ከ200 ምናምን በላይ ቮልቴጅ ማግኘት አለብን። ቼክ እናደርጋለን ካፓሲተር ላይ። እንደምታዩት እዚህ ላይ ዲሲው ላይ እዚህ ላይ እንደምታዩት 220 ቮልቴጅ አለን ማለት ነው። ስለዚህ ይሄንን ሌላ የተቃጠለ ነገር ካለ ደግሞ ቼክ እናደርጋለን። እዚህ ላይ ቅድም የለውም ነበር እንደምታዩት እዚህ ላይ 220 ቮልቴጅ ሰጥቶናል ማለት ነው። እዚህ ላይ ያሉ አይሲዎችን ስለነቀልናቸው ወይ ማለት ስለቀየርናቸው ወጪ አለን ማለት ነው። ስለዚህ ፓወር ሰጠን ቼክ እናደርግና መልሶ የሚሞቅ ነገር ካለ ደግሞ ቼክ እናደርጋለን። ስለዚህ ፓወር ሴክሽን ኖርማል ነበር። ዲፍሌክሽን ሴክሽኑን አስተካክለናል ማለት ነው። እስኪ ስቶር ማድረግና አለማድረጉን ፊልተር ካፓሲተራችን እዚህ ላይ ያለ ስቶር ማድረግና አለማድረጉን ቼክ እናደርጋለን። ቼክ የምታደርጉ እዚህ ከዲሲ ላይ ታደርጉና ኔጌቲቭ እና ፖዚቲቭ ላይ ትይዙታላችሁ። ስትይዙት እንደምታዩት ስቶር አያደርግም ማለት ነው። ስለዚህ ፓወር ሰፕላይ ሴክሽኑ ሙሉ በሙሉ ጤነኛ ነው ማለት ነው። ስለዚህ ወደ ሌላ ስራ ነው የምንሄድ። ስለዚህ የዚህ ፓወር ሰፕላያችንን ቼክ እናደርጋለን። እንደምታዩት እንዲህ አድርገን እናስቀምጣለን። ይሄ ወደ ቦርዱ የሚሄደው ቮልቴጅ ነው። እሱን እንሰካለን። ሴፍቲ ጥንቃቄ ቼክ ማድረግ አለባችሁ። እንደገና ደግሞ ይሄ ወደ ስክሪኑ የሚሄደው ወደ ባክላይት የሚሄደው ነው። ይሄንን እዚህ ላይ ይሰካላችሁ ማለት ነው። ዘን ወጪ እዚህ ላይ ነው ያለ የበየር ነው እዚህ ላይ ስለሆነ እሱ ሾርት እንዳያደርግብን እሱን ቼክ እናደርጋለን ማለት ነው። እዚህ ላይ እናስራለን።